ባለፉት ጊዜያቶች ኦሮሞ ከየት ተነስቶ የደረሰ ስንል ከብዙ ጥረቶችና ውይይት በኋላ አሁን ያለበት ጊዜ ጥሩ ሆኗል። ካሁን በፊት የነበረው ትግላችን ያልተሳካበት ምክንያት ኦፒዲዮ የቲፒኤልኤፍ ስለነበረ ነው። ቲፒኤልኤፍ ኦፒዲዮን የመሰረተበት ዋነኛ ምክንያት ስልጣን ላይ ተደላድሎ ለመቆየት ነው። ሉዊስ በዳይና ከንጃረፍ አንጎራ ቡፊሚቲ እኛም ብልጽግናን ያቋቋምነው ወይንም የመሰረትነው ከስልጣን ለመውረድ አይደለም። ስለዚህ ቲፒኤልኤፍ ኦፒዲዮን ለራሱ እንዲሆን አድርጎ ነው የሰራው። ቢሆንም ኦፒዲዮ ውስጥ ያሉ ታጋዮች ከመጀመሪያው ጀምረው ይታገሉ ነበር። ነገር ግን አቅምም መሳሪያም በእጃቸው ስለሌለ አልቻሉም። ከተመሰረተ ጀምሮ ትግል ማድረግ ቀጥለው ነበር። እነ ኢብራሂም መልካ ተገምግመው የተባረሩት በዚሁ ምክንያት ነው። በዚች ሀገር ላይ ማጆሪቲን ማይኖሪቲ በማድረግ ሴንትራል ፓወርን ተቆጣጥሮ ለመቀጠል በሚያስችል መልክ ነው የተገነቡት። ኢብራሂም መልካፋ ቆረተማኒ ከናሪ አማን ከናን ዋይ በከቡ ይሰድ ዋይ ሀቀቀበይ ሰቦቹት ገሩ ኢንስትሩመንት ቲን ማጆሪቲ ማይኖሪቲ ቲን ጎዳ ዋንተፍ ማይኖሪቲ ማጆሪቲ ቲን ጎዳኒ ቢያ ከነረት ኢጃራኒ ሴንትራል ፓወር ቀበተኒ ቲንጅራቹ ጀቸ ቶልቸኒ ኢጃራን አከስ ቶልፈሜ ጃረሚሰኒ ትግሉ ወደ ውጪ እንዳይወጣ የሞግዚት አስተዳደር እነ ሰለሞን ጢሞ እነ ቢተው በላይ የመሳሰሉትን በመመደብ ሲሰራ ነበር። ሞግዚትነቱ ትግል ሲገጥመው ደግሞ ኢንተርናል ክሊክ ተጀመረ። ይህ እውነት ነው። ስለዚህ በ2008 በጋ ላይ የሊቀመንበር ሹምሽር በማድረግ ነው ትግሉ አንድ አቅጣጫ እንዲይዝ የተደረገው። ከናፍ ኩመለማፍ ሰዴት ገነ ኬሰ የሮ ዱረታን አከጅጅረም ጎደም ዳካን ቀብሶን ከረተኮት ከንበይ ቲፒኤልኤፍስ አካዳዊትስ ኦቱኑ ኢምቤኪን ዱራታ ጅጅርተኒ ኦቱኑ ኢምቤኪን prezidaantii ሾምተኒ የዳኒ ካን መራታን ጀቻ መራቹን ሳኒ ቲፒኤልኤፎችም እኛ ሳናውቅ አመራር ቀየራችሁ ፕሬዝዳንት ሾማችሁ ብለው ያበዱትና የተናደዱት መናደዳቸው ተገቢ ነው። ስለዚህ ቁጭ ብሎ ውይይት ተደርጎ በሶስት አማራጮች ለውጥ ማድረግ እንችላለን ተብሎ አቅጣጫ ተቀመጠ። ፍለኖን ተቆሰቱ ወራክስ እንተኡ ባላብራፊዳ ቆጵያ ከሲን ቀምኑ ፕላስ ይሮ ሁንደ ዜሮ ራጀል ቀቡታ የደሜ ወራክስ አሪቲ ዳፍ ጋሪዳ ወራክስ አሪቲ ዳፍ ጋሪዳ ጣጣን እንጅሩ ጭቅጭቅን እንጅሩ ካኒ ፍጥ ፍጤት ካራተኮት ባስታ ካኒ ቱይቴ ሱን አንደኛ አብዮት ማካሄድ። ይህ አማራጭ አይደለም፣ ሌላ ቁስል መፍጠር ነው። ለዚህም ዝግጅት የለም። እንደገና ሁሌ ከዜሮ መጀመር ይሆናል ተብሎ አብዮት ማካሄድ እንደማይሆን ተወሰነ። አንዳንዴም አብዮት ጥሩ ነው፣ ጣጣ የለም፣ ጭቅጭቅ የለም። የምትጨርሰው የምትረግጠውን ረግጠህ ወደ አንድ አቅጣጫ ታመጣዋለህ። ይህ ደግሞ እኛን የሚያዋርደንና ለኦሮሞ ሌላ ቁስል መፍጠር ነው። ሪቮሉሽን አያዋጣም። ለኦሮሞ ሌላ ጠላት ሌላ ቁስል መፍጠር ነው። ሪቮሉሽን አያዋጣም። ተገምግሞ ይህ አማራጭ እንዲቀር ተወሰነ። እኒ ሰደፋን ከፊለተመ ሪፎርሚን ጥቋሪቲስ ቀባ ስትራክቸራሊ ዱቢ ጅሩ አፊስ ሐለ ምጀታ ቀባ in between one if ummata birasotu wareersin ፍረ ሆራቻ ፍረ ባይፈቻ ፈዲ ፊጋፊ ኦሮሞ ከራሪ ሁለተኛ በኢቮሉሽን ለውጥ ማምጣት ትንሽ ሰዎች ጉልበት ስላላቸው ስልጣን ላይ ስለሆኑ ሊያፈርሱ ስለሚችሉ በውስጣችን ብዙ ተላላኪ ስላላቸው እንደገና ሪጌን ሊያደርጉ ይችላሉ በማለት በኢቮሉሽን ለውጥ ማምጣት እንደማይቻል ተወሰነ። ሶስተኛው አማራጭ ሪፎርም ነው። ስትራክቸራል ለውጥ ለማምጣት ጥሩ ነው፣ አማካይ ስለሆነ ሌሎችን ማንንም ሳያስደነግጡ
ጠላት በመቀነስ ወዳጅ በማብዛት የኦሮሞን ፍላጎትና ጥያቄዎችን በሪፎርም መመለስ ይቻላል። በኮንፈረንስ አስወስነን ወደ ተግባር ገባንበት። ቤዚካሊ ብዙ ሪፎርሞች አሉ። ኦሮሚያ ብዙ ነገሮችን መስራት በመጀመር ሰዎችን ወይንም ቲፒኤልኤፍን ረፍት በማሳጣት አጀንዳ በመስጠት ኮርነር ለማስደረግ ብዙ ስራ ነው የሰራ ነው። ጥቆሺ ያው ፍቃዱ ፋፊ ሻላለቱ ማለት ያለ ቄሮዳ ቄሮ ካኑሜ ኦፒዲዮ ጃለቱስ ጅብቱስ ወራስ ከሰ ጅርተን ወር ያንጊ ታታን ካኑ በርሲስ ኦፒዲዮ ዳይቻ ማን በርኖት ኦሮሚያ ጉቱ ተከበነሙ ጎዳሜ ካንበረተሜ ኦፒዲዮ ቄሮን በረከና ኮሸስ ዋንት ኤፍ ፊርለስ ተያከደም ከነሰ ጎደ አቋም በረቲፍ ዋን ኮሸስ የቄሮን ጉዳይ ያነሳችሁትን ትንሽ ማብራሪያ ልስጣችሁ። ፈቃዱን የመሳሰሉትን አይመለከትም። እኔ ቄሮ ነኝ። ቄሮን የፈጠረው ኦፒዲዮ ነው። ወደዳችሁም ጠላችሁም እዚህ ውስጥ ወጣት የሆናችሁትን ያስተማረው ኦፒዲዮ ነው። በመላው ኦሮሚያ ትምህርት ቤቶችን በመክፈት የዚህ ዘመን ቄሮ ኮንሸስ ሆኖ ፍርሃትን የሚጋፈጥ ወጣት የሆነው ስለተማረ ነው። ንቃተ ህሊናው ስለዳበረ ነው። ትግል በተደረገ በእነዚህ ወራቶች ብዙ ነገሮች ተደርገዋል። ወደፊት ለታሪክ የሚቀመጥ ይሆናል። ሰልፍም ስናስወጣ ሰልፍም ስንበትን ነበር። እንዲህ ያደረግን እንዲህ ሆነ ብለን ስለማናወራ ነው። በውጭም በሀገር ውስጥም ያለውን አቀናጅተን ቁማር በደንብ ነው የተጫወትነው። ቁማሩን ስለተጫወትን በስተመጨረሻ ቁማሩን በላ ነው። ሁን ክሊርሊ በከሙት ረጅና ሲያስኒሞ ጀራና ቶንኮሊ ዋምራፍ ከሰቀ ሀጋም ቶንኮሊ ደንደሰ ሀጋም ኢንትሪጊዳን ተበቹ ደንደሰ ሀጋም ፓወር ካልኩሌሲ ሰነ ፕሮፐርሊ ካልኩሌት ጎቴ ተበቹ ደንደሰ አከስነ ፍቄ እንጀደ ሚራን እንደንዳሙ ሚራንማ ያለሜር 100 years ቀብሶ ሞይቸ ቀምኒ ባኤ ገገሲኔ ይር ቀብሶ ሞይቸ ቀቡ ከንፍነ ካልኩሌት ጎደሜ ዋኑ ጅተሜፍ ጀቻ እንኩ ወሰዱ ብሎ የሰጠን የለም። ይህ በግልጽ መታወቅ አለበት። ፖለቲካ ደግሞ ተንኮል ነው። ምን ያህል ትሪክ መጫወት ትችላለህ ማለት ነው። ፓወር በተገቢው መንገድ ካልኩሌት አድርገህ ትጫወታለህ ነው ጉዳዩ። ፈቃዱ እንዳለው በጉልበት የሚሆን ነገር የለም። በጉልበትማ ተሞክሯል። ለ100 ዓመት የማናሸንፍበትን ብዙ ትግል አድርገናል። ያሸነፍነው ካልኩሌት አድርገን ስለሰራን ነው። ድጋፍ ለማብዛት ካልኩሌት አድርገን ብዙ ሰርተናል። ደቡብ ብዙ ሥራ ተሰርቷል። ባህር ዳር አባይ ተሻግረን ብዙ ሥራ ሰርተናል። ካናንተ በተሜት ከኒ ኡመረት ቲፒኤልኤፍ ከረት ደም ወላሌ ሁምና ኦፊፊሪ ኢሪርፈት ሁንዳር ካባስኔ ኪበስ አርካባስኔ አማራ ፓርቲ ላይ አርካባስኔ ኑኬሰት ሞ ወረ እርገመን ቆራኔ አሪነት ተከን ኦፍ ቁልቁሌስኔ ኢትሪሬ ከን ፊለኖ ይሰጣብሲስኔ አከ ፊለኖት ገለም ከን ጎደም የቻልነውን ኮንቪንስ አድርገን ያልቻልነውን ኮንፊውዝ አድርገን ነው። አሁን ያስቸገራችሁን እናንተ ሰዎቹ እንዴት ኮንፊውዝ ሆኑላችሁ የምትሉ ናችሁ። ምን አገባችሁ? እንዲህ አይነት ጨዋታ ተጫውተን ቲፒኤልኤፎች የሚሄዱበት ግራ ገብቷቸው የገቡበትን ጉልበት ከጃቸው ቀምተን ደቡብንም ከጃቸው ቀምተን የአማራን ፓርቲ ከጃቸው ቀምተን እኛ ውስጥ ደግሞ ተላላኪ የነበሩትን ገምግመን አባረን ራሳችንን አጥርተን ምርጫ አሳጥተናቸው ነው ወደ ምርጫ እንዲገቡ ያስገደድናቸው። ኤርጋሙ ማኑ ጫለነም ሊቤኩ እንጂ ሶ ዋይዝሊ ለየቻዳ ከን ራፉ ደም ታባታሜት ራፉ ደም ታባታሜት ራፉ ደም ይጃረኩ ነው ፓርቲን ይጃረኩ ዋንት ተቋካ ሃዮታ ተከሲኑ ባተን ከንበርባን ጀልቀምኒሳስ ጽሙሪሳስ ፌዲ ፌዳ መቶሮሞ ፌዲ ፌዳ ሰባሰብ ለሞት ኢትዮጵያ ከመችሱ ሰና አለት ማህበረሰቡ ተገንብቷል። ሪቮሉሽን እሳት እየነደደ ነው። በሀገር ውስጥ የሚደገፉበትን ከጃቸው በትነን አንድ ሰው እንዳይዙ አድርገን የኛ ሰው የሚገባበትን የሚወጣበትን የሚናገሩን በሙሉ
የምንችለውን ሁሉ እስከ ሚስቶቻቸው ድረስ ማለት ነው ሲሪየስ በሆነ ሁኔታ ማለት ነው ዝም ብሎ የመጣ አይደለም ምክንያቱም እኛ ውስጥ የሚላላካቸው ብዙ ስለሆነ ተላላኪነት ደግሞ ከኛ በላይ የሚችለው የለም ጨዋታውን ተጫውተን ነው ከጃቸው ይወሰነው ይሄው አሁን ፓርቲ ተገንብቷል አንድ እንድታውቁት የምፈልገው ነገር ቢኖር የመጀመሪያውም የመጨረሻውም ግባችን የኦሮሞን ህዝብ ፍላጎትና ጥያቄ እንዲሁም የሌሎች ብሔር ብሔረሰቦችን መብት ማስከበር ነው ከብልጽግና ፓርቲ ፍቃዱ እንዳብራራው በማንኛውም ሁኔታ የኦሮሞን ህዝብ ፍላጎትና ጥያቄ እንዲመልስ ተደርጎ ነው የተዋቀረው ብልጽግና ውስጥ በመሪነት ስልጣን ላይ የሚቀመጠው ወይ ኦሮሞ መሆን አለበት ወይም ለኦሮሞ መልእክተኛ መሆን ይጠበቅበታል እንዲህ አይነት ፓርቲ ነው ያቋቋም ነው የኦሮምኛ ቋንቋን በተመለከተ አንድ ዳታ ልስጣችሁ ሶ ምርጋ አባብዩማ ኢማ አንጎ ፋነስ ወልቀበቴ ጅሩ ሆጅማታን ጩፍኔ ጅሩ ባዳዲና ሚኒመም አማንቦደ ነምኒ ገገሱ ኦሮሞ ተው ቀባ የኦሮሞንታን ኦሮሞን የሙፊ ቀባ ፓርቲ ከሲ ጃራ ለማፋ kan kaastan afaan oromoo daataa tokko isin kenna 87 afaan oromoo percentage 12 afaan amaaraatiin gadi ture በ1987 ኦሮምኛ ቋንቋ በ12 ወይም በ13 ከመቶ ከአማርኛ ቋንቋ በታች ነበር አሁን ኢትዮጵያ ውስጥ ኦሮምኛ ቋንቋ ከ10 በመቶ በላይ ከአማርኛ ቋንቋ ይበልጣል አማርኛ ቋንቋ በመነገር ደረጃ ከኦሮምኛ ቋንቋ የሚበልጥ ከመሰላችሁ ተሳስታችኋል ቤኒሻንጉል 37 ከመቶ ኦሮምኛ ይነገራል ጋምቤላ ሐረሪ ሶማሌ ውስጥ አማራ እየሞተ መጥቷል አደራላችኋለሁ ሰው እንዳይሰማችሁ አማራ ቁልቁል እየሄደ ነው አማራ ብሔሩን አይደለም ቋንቋውን ማለቴ ነው ስለዚህ ኦሮምኛ ቋንቋ ይዋጣል የምትሉ ሰዎች ስነ ስርዓት አድርጉ ኦሮሞ እኮ የሆነ ሃንዲካፕ አይደለም ሶ አፋር ኦሮሞ ይልቅንፈማ እንዱ አማልማለም ጀተን ኦሮሞን ይልቅንፈማ ወር ጀተን ኩር ሴራ ጎዳ ኦሮሞን እኮ የሆነ ሃንዲካፕ ዲ ወይ ሚት ኦሮሞ ወካ ኪኒኒ ሚት ኦሮሞን ካልቅንፈማ ዱሩ ይልቅንፈምነ ስርነ ወካምሳ ከሰቱ ይልቅንፈምነ ፎርጌት ኢት ወር ኦሮሞ አንዳንዶች ራሳቸው ኦሮሞን አይሲ ውስጥ አስገብተው ኦክሲጅን እየሰጡ መርፌ ይወጉ እንደሚያቆዩት በሽተኛ አድርገው የሚስሉት እነሱ ሐሰተኞች ናቸው እየዋሹ ነው ኦሮሞን እኔ አላኖረውም አንተ አታኖረውም ህልውናው በእኛ እጅ ላይ ዲፔንድ ያደረገ አይደለም ይህንን ማወቅ አለባችሁ በስቴት ቢልዲንግ ውስጥ ከኦሮሞማ አይዲዮሎጂ እንዲመቸን አድርገን ብሔር ብሔረሰቦችን ወደ ሴንተር ያመጣ ነው የፌደራል የሥራ ቋንቋ 5 ይሁን ስንል ለነዛ ክልሎች ተጨንቀን አይደለም የትግርኛና የአማርኛ ቋንቋ ኦሬዲ በፌደራል ውስጥ ከበቂ በላይ አለ እሱን አምጥተን ወደ ታች ለማውረድ ነው ገባችሁ እነዚህ ሁለቱ ኦልሞስት 90 ከመቶ አላቸው በሁሉም የፌደራል ኢንስቲትዩሽን ውስጥ አሁን ሶማሌ አፋርና ኦሮሞ የፌደራል ቋንቋ ሲሆን የተመጣጠነ ይሆናል የፌደራል ፐብሊክ ሰርቪሱ የተመጣጠነ ሲሆን ሰዎቹ ላይ አማርኛ ወይም ትግርኛ ላይ የምንጨምረው የለም ወደ ታች ይወርዳሉ እንጂ ሶስቱ ይገባሉ ማለት ነው ሶማሌ በአፋር ኦሮሞና ጀኑ ፕሮፖርሽናል ታየቻል ወደ ፐብሊክ ሰርቪስን ፌደራላ ፕሮፖርሽናል ጋፈተው ካንጀራ ዋንት ትደበሉ እንጅሩ ገድቦ ማለት ሰደንቱ ገላየቻ ሶ ንሰከ ከኘት ሁንዱ አካከሳት ቀባታ ይቻ ሶ ሲስተሞታ ሴሮ ተባሱ አካተሰኒ ዋይን አፋን ኦሮሞ ዱአ ከኘ ሲንበርባዱ ሀጂ አፋን ኦሮሞ እንጀራ ነው ስለዚህ ሲስተምና ህጎችን ለማውጣት በዚህ አይነት ሁኔታ ነው የምንሄደው ኦሮምኛ ቋንቋ ተመልሷል የቋንቋ ፖሊሲ በሚቀጥሉት 3 ሳምንታት ውስጥ ለካቢኔ ይቀርባል ለፌደራል ካቢኔ ፓርቲዎች ኦሬዲ ወስነዋል እነዚህ 6ቱ ክልሎች እንደ በፊቱ አይደለም በአንድ ፓርቲ ውስጥ ተጠቃለዋል በብልጽግና ስር ስለዚህ ህጎችን ለማስተካከልም ሆነ አዲስ ህግ ለማውጣት ወደ ድምጽ ውሳኔ የሚሄድ አይመስለኝም ስለዚህ ብልጽግና የኦሮሞን ህዝብ ጥያቄ መልሷል ስለዚህ ለስቴት ቢልዲንግ እድሉም ስልጣኑም አለ ለዚህ ነው ብልጽግናን የመሰረት ነው በመጀመሪያ ደረጃ ኡሙ ደንደኛ ተኩፋን ባዳይና ከናፍ ጃራ ጅር ቶክ
lammaffaa badhaadhina ijaaraa kan jirruuf neeshin biyuuliingiidhaaf. Neeshin biyuuliingiin kan jara abboortii ta'edha. Waggaa 100 yaalamee saba tokko afaan tokko aadaa tokko amantaa tokko kan jedhame sun kufeera. Amma nuyi akka Oromootti ኢትዮጵያ ነው ፈካ ሁለተኛው ብልጽግናን የመሰረትንበት ምክንያት ለኔሽን ቢልዲንግ ነው። የሰዎቹ የኔሽን ቢልዲንግ ሙከራ አቦርት ሆኗል። ከመቶ ዓመት በላይ አንድ ባህል፣ አንድ ቋንቋ፣ አንድ ሃይማኖት የሚለው ውድቅ ሆኗል። አሁን እንደ ኦሮሞ እኛን የምትመስል ኢትዮጵያን እንደገና ለመገንባት በሁሉም ስትራክቸሮች ውስጥ ኦሮሞማን ለማስረጽ እድል አለን። እሱ ላይ እየሰራን ነው። እንደምታውቁት ድንበሩም አልቋል። አዋጁም ታውጇል። እውነት እላችኋለሁ አዋጁ ምንም አይሰራም። ተግባራዊ ቢሆንም ለስሙ ነው እንጂ የረጅም ጊዜ መፍትሄ አያመጣም። በአዲስ አበባ ወይንም ፍንፍኔ ጉዳይ ለኛ መፍትሄ የሚያመጡ 3 ዋና ዋና ጉዳዮች ናቸው። ዋንደ እንደኙና ጎቻ ጅር ቶክ ዲሞግራፊ ጅጅሩ ቀባ ካነ ተኮፋ ዋይ ፍንፍኔ ለማፋ ዋይ ፍንፍኔ ኢሬሌቫንት ጎቹ ፍንፍኔ ኢሬሌቫንት ጎቹዳፍ ሆጅቻ ጅር ዮ ሚልኮፍኔ ፊላኖ ቦዳ ኬሶ ሞቱማ ፌደራላ ባከ ሰዲ አፍሪት ቆዱ በርባ አማ ከነማን ፍንፍኔ ኦፍ ጀለት ዴብስ ነጀኔ ቦክሱ ሚቲ አከም ጎታ ፈንጂቻ አከምት ዶስታ አንደኛ ሰው ማስገባት በህግም ከህግ አግባብ ውጭም በምንም መልኩ ሰው ማስገባት ነው። እሱን ወሬ አናበዛበትም። የኛ ሰው ከሥራ ወሬ ስለሚወድ ድምጻችንን አጥፍተን እየሰራን ነው። እሱን አትጠይቁን። የቻልነውን በሙሉ እያደረግን ነው። ሁለተኛ ዴሞግራፊውን መቀየር አለብን። የፍንፍኔን ጉዳይ ኢሬሌቫንት ለማድረግ እየሰራን ነው። ከተሳካልን የፌደራል መንግስቱን መቀመጫ 3 ወይም 4 ቦታ ለመክፈል እየሰራን ነው። ዝም ብሎ አዲስ አበባን እናስመልሳለን እያሉ መደንፋት አይደለም። እንዴት ታደርጋለህ፣ እንዴት ፈንጂውን ታመክናለህ የሚሉ ነው ዋናው። ሰናፍ ቆጲ ጋጥ ሙሬራ የኛ ከና ጫፌዳ ፍንዴስ ጫራዋን ቀሙ ከነጎኔቱ ቄኬኘት ዴቢነ ማለ ነማሳሪው እንደንደኝ ነማጀሱ እንደንደኝ ወልፍጭሲሱ እንደንደኝ ከነጎኔ ዱቢክና ጀኔ አሁን የኦሮሚያ ክልል በሚገርም ሁኔታ እየለማ ነው። ሌሎች ክልሎች ቁልቁል እየሄዱ ነው። ይህ ስለሆነ የፌደራል መንግስቱን መካፈል አለብን በማለት ለሌሎች ብሔሮች ያለ ልክ ስለተጨነቅን እናካፍላለን ማለት ነው። ዮ ሚልኮፍኔ ፊላኖ ቦዳ ኬሶ ሞቱማ ፌደራላ ባከ ሰዲ አፍሪት ቆዱ በርባ አማ ከነማን ፍንፍኔ ኦፍ ጀለት ዴብስ ነጀኔ ቦክሱ ሚቲ አከም ጎታ ፈንጂቻ አከምት ዶስታ አማኑ ናኖሌ ኦሮሚያን አከመሌ ሚሶማ ጅርቲ ናኖን ካን ሚዳማ ጅራ ኩንሞታ ከንጅሩፍ ሞቱማ ፌደራላ ኦሮሚያ ቆፋ ዋን ኡንፈቴፊ ሞቱማ ፌደራላ ቆደሙ ቀባ ጀኔ ኡመቶተ ብራቲፍ አከመሌ ዋን ጭንቀምኔ ጅሩፍ ኢንቆና የቻዳ ሞቱማ ፌደራላ ጀሩ እዚህ ጋር ያቶ ሽመልስ አገላለስ ስላቅ ነው። ተከታታዮቹም በስላቁ ሲስቁ ይደመጣል። ሶስተኛው አዲስ አበባ ላይ የኢኮኖሚ አማራጮችን እንፈጥራለን። ለዚህ ደግሞ ዝግጅታችን ጨርሰናል። በቅርቡ ለጨፌው እናቀርባለን። እድል ስላለን ይህንን አድርገን በሰላም ወደ ቀያችን እንመለሳለን እንጂ ሰው ማባረር አንችልም። ሰው መግደል አንችልም። እርስ በርስ ማጋደል አንችልም። ይህንን አድርገን ጉዳዩን እንፈታዋለን ብለን እየሄድን ነው። እውነትን ይዘን የኦሮሞን ሕዝብ ይዘን ኦሮሞንና ኦሮሚያን እንገነባለን። ኢትዮጵያን እንደምንፈልጋት አድርገን እንፈጥራታለን። እየፈጠርናትም ነው። ሌላ ምንም ሐሳብ የለንም። ይህንኑ ለማለት ነው። በርቱ። እንገገስና እንጭምስና ኢትዮጵያ አኮፍ ይበርባኑት ጎኔ ኢኑና ኡማ ጅራ ከናፍ ዋይን ገኑ ገነም እንጅሩ ጅራቹ ሲንደንደው ባለፉት ጊዜያቱ